አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከእኔ ጋር አልሐምዱሊላህ። ያው ሰው ሲመጣ ካሜራውን ወደፈዋል ፊታቸው እንዳይገባ ማለት ነው። ሰው ሳይኖር ሲቀር ደግሞ እንደዚህ ሰፈራችሁን እያሳያችሁ የሆነ ነገር ልላችሁ ነው ማለት ነው። ያኔ እንደ ጥያቄ ነው የማይገባኝ፣ ሁልጊዜ የማይገባኝ ነገር ነው። ለምንድን ነው ግን እኔ ላይ ሲደርስ ሁሉም ነገር ከባድ የሚሆነው? እኔ ላይ የምታከብዱብኝ ለምንድን ነው? በቃ እኔ ሌላ ሰው ሲያደርገው፣ ሌላ ሰው ሲደርስበት፣ ወይ ሌላ ሰው የሆነ ነገር ሲከሰትበት፣ ወይ የሆነ ነገር ሲያደርግ ኖርማል ነው፣ ቀላል ነው ማለት ነው። እኔ ያን ያክል እንደዛ የወጣ ነገር ኖሮኝ አይደለም። ያን ያክል እኔ ማህበረሰብን፣ ባህልን፣ ዲንን ያፈነገጠ ነገር ያደረኩት ነገር የለም። ግን ለምንድን ነው ያኔ ለምንድን ነው በዚህ ልክ እኔ ላይ የምበረቱት? የምር ስለማይገባኝ ነው። ሁሌም ጥያቄ ነው የሚሆንብኝ። ትንሿን ነገር የምታገኙብኝ ለምንድን ነው? እኔ መላኢካ ነኝ እንዴ? የምታካብዱብኝ ለምንድን ነው? በቃ ይሆናል አይደለ? አልሐምዱሊላህ እኔ እስከዛሬ ምንም ያን ያክል የከፋ ነገር ደርሶብኝ አያውቅም። በሰው ላይ ያልደረሰ ነገር ሁሉም መከዳትም ቢሆን ማግባት መፍታትም ቢሆን ያኔ ሰው ላይ ያልደረሰ ነገር አልደረሰብኝም። አልሐምዱሊላህ ሰው እስከሆንኩ ድረስ ሰው ላይ የሚደርስበት ነገር ደግሞ ይደርስብኛል። ኖርማል ነው። ግን የሚገርመው ነገር የሀገሬ ልጆች ያኔ እርግጠኛ ነኝ እኔ የሀገሬ ልጆች እኔን የምታውቁኝ መቼም ከእናትም ከአባትም የተፈጠረ ሰው ዘሩ ብዙ ነው። በዛም ይበተናል። እርግጠኛ ነኝ ዘመዶች እንኳን ባትሆኑ ወይ በጋብቻ እንገናኛለን የሆነ ዞሮ የተሳሰርን ነን የምንሆነው። ግን ለምንድን ነው እኔ ላይ እንደዚህ የሆነ ልክ እንዴት ብዬ መግለጽ እራሱ አልችልም ማለት ነው። እስከ ዛሬ አውቃለሁ እያወቅሁ ሁሉም ነገር እንደሚገንብኝ ዝም ነበርም ነው። አሁን ግን ትልቅ ሰው እየሆንኩኝ አይምሮዬም እየበሰለ ይሆናል አይደለ? ህይወትን እየተቀላቀልኳት በቃ አይደል መንገድ እየገባሁ ህይወትን ሰላም ነው ኑሮው ልጅ ስለሆንኩኝ ልጅ ስትሆኑ አስተሳሰባችሁም ያኔ ቅርብ ጠበብ ያለ ነው። ትልቅ ሰው ስትሆኑ ደግሞ ታገናዝባላችሁ። ለምን ብላችሁ ጥያቄ ትጠይቃላችሁ። የሆነ ማስተዋል ያኔ ትችላላችሁ። ነገራቶችን ታስተነትናላችሁ። እና ምን እየሆንሽ ነው የምትሉኝም ትኖራላችሁ። አረ እንደዛ የሚያስብሽ የለም የምትሉም ትኖራላችሁ። ግን አሁን እሺ ሚዲያ ከፈትኩኝ። ሚዲያ ላይ ያኔ ታውኛላችሁ። ባለፈው በድሮ ደግሞ በስተዛሬው ባሳለፍኩት ህይወት ደግሞ ያው ውስጡን ነው መቦጭቆኝ ማለት ነው። ለምንድን ነው ያኔ ምንድን ነው ያደረኳችሁ? የማይገባኝ ነገር ምንድን ነው ያደረኳችሁ? እሺ ሁሉን ነገር እኔ ያካብዳችሁ እኔ የሆነ ነገር ሲሆን ደስ የሚላችሁ ምን አድርጊያችሁ ነው? ያኔ ምናችሁን ነክቼ እኔ ሀቂቀተን አሁን ሰው ላይ የምደርስ ሰው ህይወት ውስጥ የምገባ ይሆናል አለቻሉ ማመጣ ይሆናል አይደል? መጥፎ ባህሪ ያላት ሴት ብሆን እሺ ይበለኝ ይገባኛል እላለሁ። እንደዚህ አይነት ሰው አይደለሁም። ወላሂ እንደዚህ አይነት ሰው አይደለሁም። አንድም ሰው ጋር ተጣልቼም ሆነ አጣልቼም ሆነ ነገር ውስጥ ገብቼም ሆነ ነገራቶችን ሰብስቤ ወይም ደግሞ ተሞናቅቄ ተዝረክርኬ አላቅም። ሰው ራሱን ያሞግስም ራሱን ያመሰግንም ይባላል። እኔ ግን ራሴን አሞግሳለሁ፣ ራሴን አመሰግናለሁ። ለምን? ራሴን ጠንቅቄ ስለማውቃት። እኔ የአረብ ሀገርም ብኖር የምታውቁት አውቃላችሁ፣ ድብቅ ብዬ ነው የኖርኩት። ስራና ስራ ብቻ ነው። ስራ ባይኖረኝ ራሱ ወይ ኢጃዛ ቤት ወይ መዝናኛ ቦታ ብዬ አላውቅም። ያን ያክል ስራ ፈትቼ ባላውቅም በእነኛው ቀናቶች ራሱ ድብቅ ብዬ ነው የኖርኩት። ማንም ጋር ተገናኝቼ ማንም ህይወት ውስጥ ገብቼ አላውቅም። ምን አድርጊያችሁ ነው እንደዚህ በይነ ቁራኛ የምትከታተሉኝ? በይነ ቁራኛ ለምን ከምድር በላይ ሄደች አይነት ህስድና ምን አድርጊያችሁ ነው? ወይስ እኔ እንደዚህ የሚታሰድ ህይወት ኖሮኝ ነው? ምን ኖሮኝ ነው? ኖርማል እንደናንተው በቃ እንደናንተው ነኝ ኖርማል በቃ እኔ ምንም በቃ አሁን ላይ ጥያቄ እየሆነብኝ ነው ወላሂ። ምንድን ነው እሺ መጥፎ ባህሪ ቢኖረኝ በባህሪ፣ መጥፎ ስራ ቢኖረኝ እሺ በስራዬ ነው ይገባኛል ልበል። ወይ ደግሞ መሰለን የሆነ የተንደላቀቀ ህይወት ቢኖረኝ እሺ በህይወቴ ነው ልበል። በምን ነው ምን አድርጌ ነው? ወይ ሰውን ማስቀይም የመጥፎ ስነ ምግባር ባለቤት ቢሆን በጸባይ ነው ይገባኛል ልበል። ምን አድርጌያችሁ ነው? ያኔ ምንድነው ያደረኳችሁ? በምን ምክንያት ነው ከልጅነቴ ጀምሮ ራሴን ካወቅኩበት ከማህበረሰብ ጋር ከተቀላቀልኩበት ጊዜ ጀምሮ እዛሬዋ ድረስ ወደፊቱን አላቅም።
ዛሬዋ ድረስ በጭንቅላት የመሆኑ የተሰገሰጋችሁት ምን ሆናችሁ ነው? በዚህ ልክ ለኔ ጥላቻ። በነገራችን ላይ ሴቶች ናቸው ደግሞ የሚገርመው ነገር የሆነ በቃ ሴቶች የሚያውቁኝ ሰዎች ናቸው በቃ ለኔ መጥፎ ነገር የሚመኙት። እኔ መጥፎ ነገር ያኔ መጥፎ ናት ለማስባል ወይም በመጥፎ መፈረጅ የሚፈልጉት ያንንም ሲያደርጉ ሲጋጋጡ እማያቸው ማለት ነው። እኔ ይደርሰኛል ዞሮ ሰው ይደርሳችኋል። ገባችሁ? ከሌ እንዲህ አለሽ እንዲህ አለም ትባላላችሁ። ወንዶች አልሐምዱሊላህ እስካሁን ከወንዶች እንደዚህ ናት ወይ እንደዚህ ሲባል ሰምቼ አላቅም፣ ደርሶብኝም አያውቅም። እስከ ዛሬ ባሳለፍኩትም ዞሮ ከአንድም ሁለት ሶስት እኔን ለመስበር እኔን ለመጣል እኔን ለማሳዘን እኔን ለመስበር ሲታገሉ ሲፍጨረጨሩ ማየው ሴቶች ናቸው። ደግሞ ሱብሃንአላህ ወይ ደግሞ የስጋ ዘመዶች የሆኑ ወይ አብረን ይበላን ብቻ ዞሮ በአካባቢ የቅርብ የሆኑ ናቸው፣ ያገር ሰው ማለት ነው። ለምንድን ነው ንገሩኝ? አይምሮ እየጠየቀኝ ነው እዚህ ጋር በቃ ለምንድን ነው? እስከ ዛሬ አሁን ኖርማል ነው፣ ምቀኛ ሲድ የሌለው ሰው የለም ብዬ ነበር ማለፈው። አሁን ግን ጥያቄ እየሆነብኝ ነው። ምን አድርጌ ነው ያደረኩት? ነገር ምንድን ነው? ምን ሆነሽ ነው ሁላ የምታወሪው ካላችሁኝ ተናድጄ አላላችሁም። ትናንትና በጣም ነው የሳኩት ከልክ በላይ። በምን ሳቅሽ አትሉም? ሰላም አደርሽ? አልሐምዱሊላህ። ትናንትና ዩቲዩብ እንግዲህ ማንኛውም ሰው እንደሚከፍተው ዩቲዩብ ከፍቻለሁ። ምን አዲስ ነገር አለው? ዩቲዩብን እኔ አይደል የከፈትኩት? እኔ ላይ ሲደርስ ለምን ይካበዳል? ምን ችግር አለው? እኔ ወጥቼ ቅጤን ሳሳይ አላያችሁኝ ወይ? ጸጉሬን ከፍቼ ወይ ደግሞ ስደንስ አላያችሁኝ ወይ? ደግሞ ሐራም ነገር ስሰራ ወይ ደግሞ ብቻ ዞሮ ዲንንም ባህልንም ክብርን የሚነካ ነገር ሳደርግ አላያችሁም። ቢዝነስ ነው በቃ ሚዲያ ቢዝነስ ነው። እኛ የሚዲያ ሰዎች ያኔ ማህበረሰብ ይሄ ክፍለ ዘመን የሚዲያ ክፍለ ዘመን ነው። ገባችሁ? እናንተ ሚዲያ የላችሁም? እሺ አሁን ዩቲዩብ ምናምን የላችሁም? ሁሉም ሰው ሚዲያ አለው። ኢንተርኔት የሚጠቀም ሰው በሙሉ ሚዲያ አለው። እንደገና ደግሞ በሚዲያ ስራ መስራት ከተቻለ ለኔ ለብቻው ሐራም ማናደረገው? እኔ አላግባብ የሆነ ነገር አልሰራሁም እስከ ዛሬ ድረስ፣ ወደፊትም አልሰራም። ያ ማለት ግን ዩቲዩብ አልጠቀምም ማለት አይደለም። እጠቀማለሁ፣ ቪዲዮ እየቀረስኩ እለቃለሁ። ዝም ብላችሁ ጠብቁ፣ ዝም ብላችሁ ጠብቁ። ወደፊትም እለቃለሁ። በቃ ማንም ምንም አይመለከተውም ስለኔ። ግን እኔ ላይ በቃ ሁሉን ነገር ማካበድን፣ ሁሉን ነገር በቃ ያልተደረገ ነገር እንደፈጠርኩ የምታደርጉት ነገር ለምንድን ነው? ለምን አተውኝም? ወላሂ ተውኝ። በቃ እኔን አትከታተሉኝ። መሰለልም ይብቃችሁ። ይሄን ያክል ተንሸዋከካችሁብኝ ማለት ነው። በቃ አለ አይደለ መከታተል በቃ የሆነ ምንም አድርጋችሁ አይደለም። ምናችሁንም አልያዝኩም። የራሴን ህይወት ነው የምኖረው። ራሴ የመሰለኝን ነው የማደርገው። የኔን ህይወት ደግሞ ማንም አይመርጥልኝም። ተጠቀምኩም፣ ተጎዳሁም፣ ተደሰትኩም፣ ተከፋሁም ራሴን ለራሴ ነው። ገባችሁ አይደለ? የምር ትናንትና ምን አለችኝ? ሴት ናት 100% እርግጠኛ የምሆነው ሴት ናት። ደግሞ እርግጠኛ ነኝ አብረን የበላን ከውጭ ሰው መቶ አይሳድባችሁም ማለት ነው። በስድቧ ተናድጄ አይደለም፣ በጣም ነው የሳኩት። ምክንያቱም እንደዚህ አይነት ስድብ ቦታውን አላወቀችም ማን እንደሚሰደብ ማለት ነው። በጣም ብዙ ነገር ተናገረች። ላይቭ ከፍቼ ቪው እንዲቆጥርልኝ አስቀምጨዋለሁ ከፍቼ ማለት ነው። ከዛ በኮሜንት በጣም ብዙ ነገር ተናገረች እና እርግጠኛ ነኝ ይቅርታ ማለት ነው። ፍየዋ እያጠባኝ ነው ልጇን፣ እሷን እየተፈረጃችሁ ልጨርስ ወሬን። ከዛ የማይባል ነገር አለች። ሴት ናት 100% እርግጠኛ ሆኜ የማወራው ሴት ናት። ወንድ ልጅ በዛ ልክ አይቀደድም። እንደገና እኔ እስከዛሬ ድረስ በወንዶች ምንም ተበድል በወንዶች የምቀኝነት የሂስድነት ሴራ ተሴሮብኝ ያውቅም። በሴቶች ነው በጓደኛ ባልኳቸው አብሬ በበላኋቸው ወይ ደግሞ ዘመዶቼ ባልኳቸው ነው ሴራ የሚሰይርብኝ ማለት ነው። ግን አልሐምዱሊላህ ለሴራቸው አላህ አሳልፎ ሰጥቶኝ ያውቅም። አላህ በእነሱ በሰሩብኝ ክፋት ተሰብሬም አላውቅም። ይበልጥ ነው አላህ Subhanahu Wa Ta'ala ብርታትን የሚሰጠኝ ማለት ነው። ምንም ደግሞ ምንም አይመስለኝም። የተፈጥሮዬ ነው። የሆነ ነገር ከባድ ነገር ራሱ ቢገጥመኝ ምንም አይመስለኝም። ካለፈ በኋላ ነው። ግን እንዴት አለፍኩት? ያኔ እንዴት አለፍኩት? ያኔ ምንድን ነበር ያደረኩት ብዬ የምገረመው ካለፈ በኋላ ነው። ምንም ነገር ሱብሃንአላህ ተፈጥሮ የኔ ለራሱ ይገርመኛል። አልሐምዱሊላህ ያኔ ብዙ ጠውረዶችን ስላለፍኩኝ እንዳልፍም
ስላደረጋለህ ብርታትን ጥንካሬን ሰጥቶኛል ማለት ነው። አልሙሂም ያቺ ልጅቱ ሴት ናት፣ ወንድ ነኝ ያለች እንጂ 100% ሴት ናት። ደግሞ ወላሂ እያለ ነው የምታወራው። ሱብሃንአላህ። ይህን ቪዲዮ የምታዩ ከሆነ ታይዋለሽም እርግጠኛ ነኝ። ምክንያቱም ስራሽ እኔን መሰለል ስለሆነ መንሸዋከክ፣ እኔን ምን አደረግኩ የከደች ምን ሰራሽ ስለሆነ ዘመድም ሆንሽ ጓደኛም የነበርሽ አብረሽ የበላሽም ሆንሽ እኔ እንትን እድል የለኝም። በቃ እኔ የሴት እድል የለኝም ጥቅሉም ማለት ነው። ወላሂ እድል የለኝም። ሴቶች ምን አድርጋቸው እንደሆነ አላውቅም። ሴቶች ስል በእኔ እድሜ በእኔ አካባቢ ያሉ እንጂ ከኔ ከፍ ያሉ ወይም ደግሞ እኔን የሚያውቁኝ ከኔ ያነሱ አይደሉም። ግን የሚያውቁኝ በቃ በአካባቢ አብሬ ተማርኳቸው ሊሆኑ ይችላሉ። አብረውኝ የበሉ የሆነ ነገር ሲያደርጉብኝ ነው የማገኛቸው። ምንም አይደለም። ሰው በህይወት እስካለ ድረስ ምቀኛ ሀሲድ የሌለው ሰው የለም። ሁሉም ሰው አለው። ግን የኔ ከፋ ከአመት አመት አይላቀቁኝም። ምን ለምን ከምድር በላይ ተራመድሽ ነው? ለምን ከምድር በላይ ሄድሽ ነው ወይስ በምታደርጉብኝ ነገር ሁላ ጠንካራ ሆኜ ስራመድ ስላሳየኋችሁ ወይም ስላያችሁኝ ለምን አትሰበርም? ለምን ስብርብር ወጥቶ ከምድረ ገጽ አጠፋም? ወይስ ለምን አታብድም? ለምን በሽተኛ አኮንም? ለምን የሆነ ነገር አኮንም ነው እንዴ? አላህ እኮ ነው የሚያኖረው። አላህ ካኖረኝስ እሺ፣ አላህ ሁሉንም ነገር እንዳልፈው አድርጎ ጥንካሬ ብርታት ከሰጠኝስ እሺ፣ ጠይብ አላህ አግዞኝ ነገሮች ከተሳኩልኝስ እሺ። ምቀኝነት ምን አመጣው? እንኳን ደስ ያለሽ ማለት አይበልጥም? እንደዛ አይቀልም? እንዴት ሞት እንዳለባችሁ አትረሱ? ዛሬ ከስክሪን ጀርባ ተደብቀሽ ያን ሁሉ አጸያፊ ቃል ተሳስተሻል አልኩሽ፣ ተሳስተሻል፣ ሌላ ሰው ተሳስተሻል ብለሽ እንኳን አልተሳሳኩም ነው የምትይው። እና እኔ በየትኛው ሀገር ነው ቆሞ ቀር የምበለው ላላህ ብለሽ አታቂም? ልጅ እንዳለኝ አግብቼ እንደወለኩ በደንብ ነው የምታቂው። እና እኔ ባልከፈተው እኮ ገና ምኪን 2 አመት የ3 አመቴ ማግባት ጠፍቶኝ አይደለም፣ ያሳለፍኩትን አይነት መከራ ማሳለፍ ስለማልፈልግ ተረጋግቼ ቃስ ብዬ እደርሳለሁ ምን አሮጠኝ ብዬ ስለወሰንኩ እንጂ እንኳን እኔ አይደለችም ስንቷም ገንፋፍ ትገባለች። መጥፎ ቃል መናገር ፈልጌ አይደለም፣ ግን የምትናገሩትን የምትሳደቡትን ስድብ ምረጡ። ያላለችኝ የለም ሲጀመር ማለት ነው። ሙሉ ቀን ስስቅ ነው ያልኩት። ምክንያቱም ለካ የምትናደዱት ሲሰድቧችሁ ያ ስድቡ እናንተን የሚገልጽ ወይም ደግሞ ለእናንተ ቅርብ የሆነ ስድብ ሲሆን ነው። ጭራሽ የማትገናኙ ጭራሽ የማትዛመዱ አይነት ስድብ ሲሆን ማለት ነው ሳቃችሁ ነው የሚመጣው። ወላሂ ነው የምላችሁ። ቀኑን ሙሉ ትዝ ሲለኝ ሳቅፍ እንድታታ ለምደዋወላቸው ራሱ ማለት ነው በቅርብ ይላል እያወራኋቸው አብረን ስንስቅ ነው ያልነው። ወላሂ በጣም ነው ስስቅ ያልኩት። ግን ጥያቄ ፈጠረብኝ። ድሮውን ምንም ቢያደርጉኝ ያልጠበቅኳት ልጅ ያልጠበቅኳት ሴት እንዲህ አለችሽ እኮ እሷ እኮ እንዲህ አድርጋ እንዲህ ልታደርግሽ ነበር ምናምን ሲሉኝ ማለት ነው ለምንድን ነው ግን ምናምን ይው ጠላትና ሲድ የሌለው ሰው የለም ምናምን ብዬ በቀላል ነበር ማልፈው። አሁን ግን ወላሂ ትልቅ ሰውዬ ሆንኩ አይምሮ እየበሰለ ሲሄድ ለምንድን ነው የሚል ጥያቄ መጣብኝ። ዙምራ ለምንድን ነው? ምን አድርገሽ ነው? እስኪ ሰው ላይ አደርሽ፣ የሰው ህይወት ውስጥ አገቢ። የምኖረው በራሴ ዓለም የምሰራው ራሴን በራሴ የማስተዳድረው ባህላዊ መንገድ ስራ ሰርቼ በቃ በራሴ መንገድ ነው የምጓዘው። ምን አድርጌ ነው? እኔ ሌባ አይደለሁ ወይ ሰራቂ ወይ የሌባ ልጅ ወይ የሰራቂ ልጅ ወይ ከቤተሰብ የመጣ ነው በቤተሰብሽ ነው የምትሰደቢው አልባል። ቤተሰቦች ማሻአላህ ተባረካላ ንጥር ብጥር ያሉ ጨዋዎች ተፈላጊዎች፣ ወላሂ እነሱ ቤት የገባ ታደለ የሚባልላቸው ዘር ቤተሰብ ነው ያለኝ። እኔም ደግሞ መጥፎ ነገር አድርጌ አላውቅም፣ መጥፎ ነገርም የለብኝም። ምን አድርጋችሁ ነው? በቃ አሁን ላይ ጥያቄ የሚሆንብኝ ምንድነው ያደረኳችሁ? ለምን ያኔ በምድር ላይ ተራመደች? ለምን ኖረች? ለምን አትሞትም? ለምን የሆነ በሽተኛ ሆና ለምን ከጥቅም ውጭ አትውልም? እንደዛ ነው እንዴ? ታዲያ ያን እኮ ማድረግ የሚችለው አላህ ነው። አላህ ደግሞ እንደዛ የሚያደርገው ለሚገባው ሰው፣ ለመጥፎ ሰው ነው። እኔ ምን አደረኩኝና? በቃ እኔ ይውጣልኝ፣ ተናግሬ ይውጣልኝ። መልስ ካለው መልሱልኝ ብዬ ነው ያኔ ማልጠይቀው። መቼም አልሰበስብ ያገሩን ሰው ነው ተሰብሰቡ ስብሰባ አለ። ስለዚህ ባካችሁ አሁንም ማለት የምፈልገው ነገር ማለት ነው ስለኔ ነገር አያገባችሁም። እኔ መከታተል ታው የራሳችሁን ህይወት ኑሩ። እኔ እንደፈለኩ ምንም ላርግ አያገባችሁም። በእኔ ቀብር አገቡ፣ የኔን ህይወት አኖሩት። እኔ ብጎዳ ወለ እኔ ብደሰት እኔ ነኝ። ለኔ ነው የኔው ለኔ ነው። ገባችሁ? እናንተን የሚመለከታችሁ ነገር የለም።
እባካችሁ ተውኝ፣ ይበቃችኋል። ይህን ያክል አሳደዳችሁኝ፣ ይህን ያክል ተከታተላችሁኝ፣ ይህን ያክል አሴራችሁ። አንዱም ሴራችሁ አልተሳካላችሁም። ለእናንተ የተሳካላችሁ ቢመስላችሁም ለእኔ ግን ጥቅም ነው የጠቀማችሁኝ በሁሉም ነገር ማለት ነው። ብልጥ እንደሆን፣ አስተዋይ እንደሆን፣ በራሴ እንድቆም፣ ጠንካራ እንደሆን፣ በራሴ እንድወስን፣ ብቻ ብዙ ጥቅም ነው የጠቀማችሁኝ። ካለ እድሜ እንድበስል፣ በቃ አስተዋይ እንደሆን፣ አይቼ እንድራመድ፣ ሰው እንዳላምን፣ በጣም ብዙ ጥቅም ነው የጠቀማችሁኝ። እናንተ ግን የጎዳችሁኝ መስሏችሁ ነበረ። ካሁን በኋላ ግን እባካችሁ ይበቃችኋል፣ እባካችሁ ይበቃችኋል። ተውኝ በቃ። እኔን አትከታተሉኝ። እኔን ጥሩ አስተያየት መስጠት የምፈልጉ አሁን በዩቲዩብ በቻናሌም ብዙ እንደምትሉኝ እርግጠኛ ነኝ። ገና ስከፍተው አውቃለሁ ምን ያክል አሲድና ጠላት እንዳለኝ። ምንም አድርጊያችሁ አይደለም ደግሞ እንደዚህ ሆኖ ሱብሃንአላህ። በቃ እድል የለኝም የሰው እድል። አሁንም ማለት የምፈልገው አትከታተሉኝ። እኔን የምጠሉኝ ሰዎች ከኔ የሆነ የሚያዋርድን ነገር የሆነ ስህተትን ነገር እኔ ላይ ለመለጠፍ ወይም ደግሞ ከኔ ለማግኘት የምትከታተሉኝ ሰዎች የራሳችሁን ህይወት ኑሩ። እኔን ተውኝ በቃ። የምር ተውኝ። ቻናሌን ራስዎን ሰብስክራይብ አድርጋችሁ ከሆነ አንሰብስክራይብ አድርጋችሁ ውጡ። ላይቭ ገባሁ ቪዲዮ ፖስትኩ አትዩ፣ አትምጡ። በቃ እኔ ርቄ ነው አይደል የምኖረው ከሰው። እናንተም ርቃችሁ ኑሩ የራሳችሁን ህይወት። ወላሂ ከዚህ በላይ ምንም ልላችሁ አልችልም። አላህ ሂዳያ ይስጣችሁ። ትናንትና የተናገረሽኝ ልጅ ግን በጣም ነው ስስቅ ዋልኩት። ሰው የሚናደደው ለካ እሱን የሚገልጽ ነገር ሲነገረው እንደሆነም ገብቶኛል። እኔ የተናገረሽ ነገር አንዱም በጎኔ ራሱ ማለፍ አይችልም፣ እኔ መግለጽ ቀርቶ ማለት ነው። እና ያው ደግሞ እንደምትሞች እንዳትረሹ ኢንሻአላህ። ነገው መልቂያማ አላህ ጋር እንገናኛለን። በደንብ ሂሳብ እንሰራለን። እስከዛ ድረስ መንገድ ላይም አግኝተሽኝ ሰላም ትንስሚኝም ወዳጅም ልትመስሊ ትችያለሽ። አሁንም ቢሆን አላቅማ እንደሆንሽ በውስጥም ደውለሽ እንዴት ነሽ የምትይኝ ወይ አሳቢ ወዳጅ ሆነሽ የምታስመስይ በቅርቤ በጣም ቅርብ የሆንሽ ሰውም ልትሆን ትችያለሽ። ዛሬ ከስክሪን ጀርባ ተደብቀሽ ብትናገሪ ነገው መልቂያማ ግን ፊት ለፊት እንደምንገናኝ እንዳረሽልሻለሁ። ወንድ ነህ ብዬ አላምንም። ወንድ እንደዛ አይናገረኝም። ሲጀመር ነው ወንዶች ጋር ምንም ንክኪ የለኝም። ወንዶች ለኔ መጥፎ አመለካከትም የላቸውም። ከልጅነቴ እስከ ዛሬዋ ቀን ድረስ ሴቶች ናቸው የሚያሳድዱኝ። ችግር የለውም። ሁላችንም ሟች ነን። ሁላችንም ደግሞ አላህ ፊት እንገናኛለን። በደንብ ሂሳብ እንሰራለን። እሺ